ውድ የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው የቱርክ ተከታታይ ቴሌቪዥን ድራማ የሆነውን በእኛ ሀገር በቃና ቴሌቪዥን እየተላለፈ ያለውን የማዕበል ተዋናዮችን ይዤላችሁ ቀርብ ያለው ውድ ተመልካቾቼ፣ ዛሬ የምንመለከተው የድራማው ዋና ገጸ ባህሪ ስለሆኑት ተዋናዮች ድራማውን በተሰራበት ዘመን ማለትም በፈረንጆቹ አቆጣጠር በ2010 እና አሁን በ2022 ያላቸው ገጽታ ምን ይመስላል፣ እድሜያቸው ስንት ደረሰ የሚለውን ይሆናል። እስከ ፍጻሜው ድረስ የአብሮነት ቆይታችሁ ከኔ ጋር ይሁን እያልኩኝ በአክብሮት ጠይቃለሁ። በአንደኛ ደረጃነት የምንመለከተው አንደኛ ኤርፓኬን ካያ ወይም አሊ የተወለደው እንደ አውሮፓውያን አቆጣጠር በ1970 አሁን በ2022 የ52 ዓመት ጎልማሳ። ሁለተኛ አይካ ቢንጎል ወይም ጀሚሊ የተወለደችው እንደ አውሮፓውያን አቆጣጠር በ1975 አሁን በ2022 የ47 ዓመት ጎልማሳ። በ1986 አሁን በ2022 የ36 ዓመት ጎልማሳ። አራተኛ ፈርሃ ዘይነብ አብደላ ወይም ኤሊን የትውልድ ዘመን እንደ አውሮፓውያን አቆጣጠር በ1989 አሁን በ2022 የ33 ዓመት ወጣት። አምስተኛ አሪስ ብሎት አይመን ወይም መጂድ የትውልድ ዘመን እንደ አውሮፓውያን አቆጣጠር በ1990 አሁን በ2022 የ33 ዓመት ወጣት። ኦስማን የትውልድ ዘመን እንደ አውሮፓውያን አቆጣጠር 2005 አሁን በ2022 የ17 ዓመት ታዳጊ። ስካይሪን ወይም ቤሪን የትውልድ ዘመን እንደ አውሮፓውያን አቆጣጠር በ1986 አሁን በ2022 ወይ የ36 ዓመት ጎልማሳ። ስምንተኛው ሳሊም ዌዴልስ ወይም ገሳን የትውልድ ዘመን እንደ አውሮፓውያን አቆጣጠር በ1984 አሁን ማለትም በ2022 የ38 ዓመት ጎልማሳ። ዘጠነኛ ሚራል ሺኪካያ ወይም ወይዘሮ ሀፊሲ የትውልድ ዘመን እንደ አውሮፓውያን አቆጣጠር በ1945 አሁን በ2022 የ77 ዓመት አዛውንት። አስረኛ ቶልጋ ጉልሲ ወይም አህመድ የትውልድ ዘመን እንደ አውሮፓውያን አቆጣጠር በ1981 አሁን በ2022 የ41 ዓመት ጎልማሳ። እንግዲህ ውድ የሀገሬ ልጆች ለዛሬ ያቀረብኩላችሁ ይመስል ነበር። ላይክ፣ ኮመንት፣ ሼር ማድረግ አትርሱ። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ በሚቀጥለው ቪዲዮ እስክንገናኝ በያላችሁበት የዓለም ዳርቻ የፈጣሪ ጥበቃ ከእናንተ ጋር ይሆናል።